ዮሐንስ 15 ላይ ሲናገር ትናንትም የተከፋፈልነው ወጣቶች ላይ እንዲህ ይላል፣ ያለ እኔ ምንም ልታደርጉ አትችሉም ይላል። ያለ እግዚአብሔር ምንም ልናደርግ አንችልም። ያለ እሱ ምንም ልናደርግ አንችልም። በእሱ ላይ ጥገኞች ነን። በእግዚአብሔር ላይ ጥገኞች ነን። የዘላለም ጥገኞች ነን። አሳ ከውሃ ውስጥ ወጥቶ መኖር አይችልም። ምክንያቱም አሳ የህይወት ስርዓቱ በውሃ ውስጥ መኖር ነው። እግዚአብሔር አሳ ሲፈጥረው ባህርን ነው አሳን ያስገኛለው። አሳ ሌላ አማራጭ የለውም። አሳ የውሃ ጥገኛ እንደሆነ እኛም ደግሞ የዘላለሙ ጌታ የዘላለም ህይወት የሆነው ክርስቶስ የእሱ ጥገኞች ነን። የዘላለም ጥገኞች ነን። ምክንያቱም መጽሐፍ ቅዱስ ሲናገር እሱ እውነተኛ አምላክና የዘላለም ህይወት ነው ይላል። የዘላለም ህይወት የሆነው ኢየሱስ መጠጊያችን ነው፣ መሸሸጊያችን ነው። እሱ ጥላችን ነው፣ ማረፊያችን ነው። ሃሌሉያ! የዘላለም ጥገኛ ነኝ እያለን እናደርገዋለን። ያው እግዚአብሔር በፊቱ ልባችንን እናፈሳለን። ሃሌሉያ! እናመሰግናለን ኢየሱስ። ብኩማዬ የራስ ድጋፍ የሚያስጥል ከሰይጣን የሚመልስ ነፍስን የሚያሳርፍ ክፉን ከልክሎ የሚያሳልፍ ብኩማዬ የራስ ድጋፍ ከሰይጣን የሚመልስ ነፍስን የሚያሳርፍ ክፉን ከልክሎ የሚያሳልፍ ልክ እንዳንተ ሌላ ማውቀው ስለሌለ እግዚአብሔር ለኔ ልጅ ጥገኛ ነህ። ልክ እንዳንተ ሌላ ማውቀው ስለሌለ እግዚአብሔር ለኔ ልጅ ጥገኛ ነህ። ልክ እንዳንተ ሌላ ማውቀው ስለሌለ እግዚአብሔር ለኔ ልጅ ጥገኛ ነህ። የክፉ ቀን ፈጥኖ ደራሽ በደስታ ቀን ሚሆን ደጋሽ ከኃጢአት መልስ ፍቱን አልቃሽ ክፉን ልክ እንዳንተ ሌላ ማውቀው ስለሌለ እግዚአብሔር ለኔ ልጅ ጥገኛ ነህ። ልክ እንዳንተ ሌላ ማውቀው ስለሌለ እግዚአብሔር ለኔ ልጅ ጥገኛ ነህ። የዘላለም 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 ጥገኛ ነህ። ጥገኛ
Yes,